ጫት የሚያቀርቡልሽ ቡና እንደማፍላት ነው ስለዚህ መናቅ አይቻልም አልቀመም አልጠቅመም ሲቀርብልሽ አልቀበልም ማለት አይ የኔ ጉዳይ የማበረታታት ጉዳይ አይደለም ስለመቃሙ አይደለም ስለሚቀሙትም ሰዎች አይደለም እኔ ያጠናሁት እንጂ የሚጠቀሙበት ለጊዜ ማጥፊያ ጊዜ መግደያ ከዛ በኋላ ደግሞ ምርቃና ጨብሲ ተብሎ ከአልኮል ጋራ አይገናኝም መግማባት መስማማት አንቃቂ ቅጠል እኮ ነው ፕሮፌሰር ቢሆንስ አላግባብ ነው በነቀቀው ማን ነው አግባብ የሚባል ነገር እኮ ለአግባብ ነው የሆነ መነቃቃት ነው የሚፈጥረው ጫት ምንም እንዴት አድርጎ ቡና ማነቃቃትን ነው የሚፈጥረው ቃል ምን ያህል እንደሚቀመው ስነ ስርዓት አለው ጧት አተራራ አለ ከሰዓት በርጫ አለ ጧት ጀበና አለ ከዛ በርጫ አለ ከዛ አተራራ አለ በስነ ስርዓቱ ነው የሚቃመው ቅጠል ነው ከተማና እዚህ የሚቃመው ሁሉም የተለያየ ነው እንደ እርሻው እንደ የተለያየ ነው ጫት ሁለት አይነት አለው ቀይና አረንጓዴ አለ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ጫት ስለ ተክላችሁ ለማወቅ ፈልጋለሁ በጣም ለማጥናት ፈልጋለሁ እየተባለ በተለይ እኔ በነበርኩበት በሐረር ጫት የሚያቀርቡልሽ ቡና እንደማፍላት ነው ስለዚህ መናቅ አይቻልም አልቀመም አልጠቅመም ሲቀርብልሽ አልቀበልም ማለት አይቻልም ምክንያቱም አንድ የሚያጠና ሰው መጀመሪያ ከሚያጠናቸው ሰዎች ጋራ እምነትን መፍጠር አለበት እምነት ካልፈጠርሽ ትክክለኛ ምክንያታቸውን ለሚያደርጉት ስራ ትክክለኛው ምክንያት አይናገሩም ቀምሳ ይቃሉ እሱን ነው ያልኩት መልካም ምኑን ነው በማነቃቃት ረገድ ያው እንደሚያነቃቃ ይታወቃል በኃይል ሱስም ይሆናልና ምኑን ነው የሚያበረታቱት እርሶ የኔ ጉዳይ የማበረታታት ጉዳይ አይደለም ስለመቃሙ አይደለም ስለሚቀሙትም ሰዎች አይደለም እኔ ያጠናሁት እኔ ስለ ገበሬዎቹ ነው በብዛኛው ያጠናሁት ከገበሬው ማሳ ደግሞ እስከ ገበያው እስከ ሄንን ያጠናሁት በአጠቃላይ እኔ ስለ ምርቱና ስለ ገበያው ነው ከዛ በተረፈ ለመንግስት የሚጠቅመው የኢኮኖሚ ጥቅም ነው ስለዚህ የኔ ጥናት ስለ ጫት ኢኮኖሚና የማህበራዊ ጉዳዮች ላይ ነው እንጂ ስለ ነው ብዬ ነው በማህበራዊ ቀውሱን እንዴት ያውታል ከጫት ከተይዞ ያለውን ማህበራዊ ቀውስ ኢኮኖሚውን ወደን በማህበራዊ ደረጃ ደግሞ የሚያመጣውን ቀውስ ደግሞ ለንደክደው አንችልም አዎ እኔ ስለሚሰጠው ጥቅም ነው እንጂ ስለ ቀውሱ በተለይ የአማኑኤል ሆስፒታል የሚሰሩ ሰዎች ናቸው ጥናቱን የሚያደርጉት እርሱ አይጨነቁበት እኔ ብዙ አልጨነቅበትም ምክንያቱም እኔ ሳጠናቸው የነበረው በከተማ ውስጥ የሚቀሙት ሰዎች አይደለም ጫት አቃቃም አለው ባህል አለው የራሱ ባህል አለው አንዳንዶች በባህሉ ውስጥ ነው የሚቀሙት ለምሳሌ ገበሬዎቹ ራሳቸው ጫቱን ይቀሙታል በሚቀሙበት ጊዜ ግን ስርዓት አለው ጫትን ቅመው ምርቃና በሚኖርበት ጊዜ ለስራ ነው እንጂ የሚጠቀሙበት ለጊዜ ማጥፊያ ጊዜ መግደያ ከዛ በኋላ ደግሞ ምርቃና ጨብሲ ተብሎ ከአልኮል ጋራ አይገናኝም መግማባት መስማማት አንቃቂ ቅጠል እኮ ነው ፕሮፌሰር ቢሆንስ አላግባብ ነው በነቀቀው ማን ነው አግባብ የሚባል ነገር እኮ ለአግባብ ነው የሆነ መነቃቃት ነው የሚፈጥረው ጫት ምንም እንዴት አድርጎ ቡና ማነቃቃትን ነው የሚፈጥረው ቡና ማነቃቃትን ይፈጥራል ስለና ጫትም እንደዚህ ማነቃቃትን ይፈጥራል በአለም ህብረተሰብ በአለም ታሪክ የማነቃቂያ ተክሎችን የማይጠቀም ህብረተሰብ የለም በአደም ላይ ከገነት መተናቸውና የውስጣቸው ያለው የኬሚካል ውጤት ነው የሚለየው ፕሮፌሰር ትክክል ስለዚህ አሁን ስለ ጫት ብቻ ሆነ ምንናገረው
በውስጡ ምን ያህል እንደምትቀሚ ሁለተኛ ደግሞ በምን ባህል ውስጥ እንደምትቀሚ ጫት ላይ አንድ ሰው የተናገረው አለ ሴት ኤንድ ሴቲንግ አለ ሴት የሚባለው ሰውየው የሚቅመው ነው ስለዚህ አሁን በኔ ላይ ያለው ተጽዕኖና ባንቺ ላይ ያለው ተጽዕኖ አንድ አይደለም የአካል ሰው የሰውየው አካልም ይወስናል ሁለተኛ ገበሬዎቹ በሚቀሙበት ጊዜ በባህል ውስጥ በሚቀሙበት ጊዜ መጠኑ ራሱ ይታወቃል ምን ያህል እንደሚቀሙ ስነ ስርዓት አለው ጧት አተራራ አለ ከሰዓት በርጫ አለ ጧት ጀበና አለ ከዛ በርጫ አለ ከዛ አተራራ አለ በስነ ስርዓቱ ነው የሚቃመው ተቀመው ደግሞ ከስራ ላይ ከዋለ በኋላ ከአልኮል ጋር አይገናኝም ከስኳር ጋር አይገናኝም ስለዚህ የተለያየ አቋቋም ነው ሴቲንጉ ሌላው ግን የሚቀመው ለመነቃቃትና ከዛ በኋላ ጊዜ ለማጥፋት ነው እዛ ላይ ስነ ስርዓት የለም የጫት ተጽዕኖ የመቃሙ ተጽዕኖ በጣም ይለያያል ስለዚህ በባህል ውስጥ የሚቀሙት ይተቀሙታል እኔ the users ነው ማለት ከዛ ውጪ የሚቀሙት abusers ናቸው ስለዚህ በአግባቡ የሚተቀሙት በባህል ውስጥ የሚቀሙትና ከአግባቡ ውጪ የሆኑት ደግሞ የተለያየ ነገር ነው ስለዚህ ያቋቋሙን እርሶ በሁለት ይከፍቱታል ማለት ነው ትክክል ለምን ቡና ተቀማለ ቡና ችግር አለ አይባልም እንግዲህ ለምን ፕሮፌሰር አንዴ ዳቋርጦ ተባኮ ከቡና ጋር ለምንድን ነው የሚያገናኙት የጎንዮሽ ጉዳቱ እኮ አይገናኝም ከቡና ጋር ብዬ ነው የጎንዮሽ ጉዳት አለው ጫት ለክርክር ሳይሆን ወይም ደግሞ እርሶ ያመኑበት ለመቀልበስ ሳይሆን ግን የዚህ የጎንዮሽ ጉዳቱን እርሶ እንዴት ያውታል የቡና የጎንዮሽ ጉዳትን ያስቀምጡ የጫትን የጎንዮሽ ጉዳት ያስቀምጡት እስቲ ምን አመሳሰላቸው ለምን ጥያቄሽ ነበረው ለምንድን አንድ ላይ ያደረከው ነው አዎ እዚህ ሀገር ለሚሰሙኝ ሰዎች ስለ ኮላናት ስለ ኮካይን ባወራ አይገናኝም ቡናና ጫት ግን አንደኛ ተወራራሽ ናቸው ተመሳሳይ ታሪክ ነው ያላቸው ሲጠቀሟቸው የነበሩትም ሰዎች የሚጠቀሟቸው አንድ አይነት ሰዎች ናቸው ስለዚህ ነው ያገናኘሁት ቡና በውስጡ ካፌን አለው ይሄኛውም በጫት ውስጥም ንጥረ ነገር አለ ዋናው ንጥረ ነገር ካቴን የሚባለው ነው ከካፌን ጋር ተመሳሳይነት አለው የኬሚስትሪውም ተመሳሳይነት አለው በአካል ላይ ለሚያደርሰው ችግር የቡና ውስጥ ያለው ንጥረ ነገርና በጫት ውስጥ ያለው ንጥረ ነገር ብዙም አይለያዩም አረ ከሰዎቹ ነው እንጂ የቃሙት ሰዎች ያው በአገር ደረጃ የመጣው ክራይሲስ በተለይ በወጣቶች ዙሪያ እንዴት ያውታል ነው አሁንም ብዙ የጫት ኢሹ እንኳን እንዲቆይ አንፈልግም ወደ ፖለቲካው ተመልሰን እንገባለን አንዴ ይጠቅሉልኝ ይሄንን አዎ እኔ በባህል ውስጥ እንዳጠናሁት እስከማውቀው ድረስ ያጠናሁት ከተማ ውስጥ የሚቀሙትን አይደለም በእነሱ ላይ የሚያደርሰው የተለያየ ቅጠል ነው እንዴ የተለያየ ቅጠል ነው ከተማና እዚህ የሚቀመው ሁሉም የተለያየ ነው እንደ እርሻው እንደ የተለያየ ነው ጫት ሁለት አይነት አለው ቀይና አረንጓዴ አለ ወይም ቀይና ነጭ ይሉታል በአካባቢ የተለያየ አለው መልካም እሺ ወደዚህ ወደ ሀገራችን ጉዳይ እንገባለን እንደነገርኩት እንግዲህ ለተመልካቾች ለመግለጽ እንደሞከርኩት በፖለቲካ ትንተናው ይታወቃሉ እርሶ የኦሮሞ ብሔርተኛ ነው ነኝ የኦሮሞ ብሔርተኛ ነኝ ስለ ብሔርተኝነት ሲነሳ በዚህ ዘመን ላይ ያፈጀ ጉዳይ ነው ለምንድን ነው ሰዎች አሁን ላይ እሱን የሚያኙኩት ተብሎ የሚነቀፍ ነገር ነው ብሔርተኝነት እርሶ ምን ይላሉ አሁን ላይ ብዙ የሚያስኬደን አይደለም አምንድ ላይ በጥምረት እንዳንጓዝ በጥምረት እንዳንሄድ እና እንደ ሀገር እንዳንቀጥል ብሔርተኝነት ደንቃራ ነው ማለት አጠቃላይ ነገር ነው ሰው የሚናገረው ብሔርተኝነት አይነት አለው እድገትም አለው አይነቱ አንዳንዱ አሉታዊ የሆነ ብሔርተኝነት አለ በተለይ ብሔርተኝነት ሲጀምር በዛ መሰረት ነው የሚነሳው ከዛ በኋላ ግን ያድጋል ብሔርተኝነት ማለት እኔ እስከሚገባኝ ድረስ አንድ ብሔር አለ ይሄንን መካድ አይችልም ብሔር ይኖራል ያ ብሔር ደግሞ የራሱ መንግስት ለማቋቋም ይፈልጋል አንድ አይነት ቋንቋ የሚናገሩ ሰዎች አንድ አይነት ባህል ያላቸው አንድ አይነት ስነ ልቦናዊ ዘይቤ ያላቸው ሰዎች በአንድ አገር ውስጥ በራሳቸው መረጡት መንግስት ስር መተዳደር ይፈልጋሉ ከምን መጣ ከተባለ መጀመሪያ ላይ አንድ ሰው ነፃነት እንዲኖረው ያስፈልጋል እንደግል ሰው ቡድንም ደግሞ ይዛነው ያለ ተመሳሳይ ነፃነት ሊበራሊዝም የሚባለው የአንድ ሰው የግል ምርጫ በግል ምርጫ ስር መኖር አለበት የሚባለው ነገር ከታመነበት እንደዚህ አይነት አንድነት የቋንቋ የባህል የታሪክና የስነ ልቦና አንድነት ያላቸው ህዝቦችም ደግሞ የራሳቸውን እድል በራሳቸው እየወሰኑ በመረጡት መንግስት ስር መኖር እንዲችሉ ከሚል ነው የተነሳው ብሔርተኝነት ይሄኛው ጀርመኖችን ጣሊያኖችን በ19ኛው መቶ ክፍለ ዘመን አንድ ያደረገ ነው ስለዚህ ጠቅልሎ ብሔርተኝነት አውዳሚ ነው ብሔርተኝነት
ጸረ አንድነት ነው ምናምን የሚባለው ነገር ከአለማወቅ የሚመነጭ ነው። ብሔረተኝነት ያለ ነገር ነው። ከ19ኛው መቶ ክፍለ ዘመን ጀምሮ የነበረ ነው። በእኛ ዘንድ ደግሞ አሁን ካለው ከስልጣኔ ጋር ሄድም እንደው ኋላ ቀር ነው። ይህንን የሚሉ አንዳንድ ሰዎች አሉ፣ አንዳንድ ምሁራንም አሉ ወደ ኋላ የቀረ ነው የሚለው። ግን ይሄ አስተሳሰብ ራሱ ኋላ ቀር ነው። እንዴት አድርገን ወደፊት ያሸግረናል? የኔ ብሔር የተሻለ ነው ካልን፣ የኔ ብሔር ወይ ተጨቁኗል ካልን፣ እንደ ሀገር ወደ አንድነት አምጥቶ እንዴት አድርጎ ይቀላቅለናል? እንዴትስ በተለይ ለኛ ሀገር አሁን ላይ ብሔርተኝነት ነው ስጋት ተብሎ ስለሚታሰብ እንዴት አድርጎ እንደ ሀገር ያስቀጥለናል? አንደኛ ይሄ ፖለቲክስ ኦፍ ሬኮግኒሽን የሚሉት አለ። ይሄ ነገር የለም ብሎ ለማጥፋትና ሁሉንም አንድ የማድረግ ማለት ብሔሩን አጥፍተው ቋንቋውን አጥፍተው አንድ እናድርግና አሃዳዊ አንድ ወጥ የሆነ ነገር እንፍጠር የሚለው ነገር እሱ ነው ችግር የሚሆነው። ማወቅ ግን ይሄ ነገር አለ፣ ሬኮግኒሽን ማድረግ መጀመሪያ ላይ አለ ይሄ ነገር ብሎ መቻቻልን ለማወቅም ይሄ ችግር መኖሩን መቀበል ነው የሚያስፈልገው። ከዛ በኋላ ብዙ ሞዳሊቲስ አሉ። አሁን በእኛ ሀገርም አለ። እያንዳንዱ ብሔር ወይም ብሔሩ ብዙ በሆነበት እንደ አሰፋፈሩ በቋንቋና በአሰፋፈር ላይ የተመሰረተ ፌዴራሊዝም አለ። ፌዴራሊዝም ስልጣንን ከማዕከላዊ መንግስት ጋራ በመጋራት በመስማማት ህዝብ አብሮ ሊኖር የሚችልበት ነው። ይሄ ነገር መካድ ነው። መልካም እንግዲህ አንድ ሰሞን በጣም አጨቃጫቂ አወዛጋቢ የነበረ አንድ ንግግሮት ነው አማራ ገዢ መደብ ነበረ የሚለውና በዚህም አማራ ገዢ መደብ በሆነበት ጊዜ ላይ ከፖለቲካው ሌሎችን አግልሏል፣ ጨቋኝ መስራት ነበረ ብለዋል። እኔ አይደለም ያልኩት። እኔ ራሴ ዩኒቨርሲቲ መጀመሪያ ስገባ እነ ዶክተር ንጉሴ ሲያስተምሩን መጀመሪያ ላይ የኢትዮጵያ ውስጥ የአማራ ትግራይ ነበር የሚባለው። እንዲያውም በዛን ጊዜ የአማራ ገዢ መደብ መኖሩ አጠያያቂ አልነበረም። ትምህርት ቤት እንደሱ ነበር የምንማረው። ልክ ነው ትምህርቱ በጥናት ላይ የተመሰረተ ብቻ ሳይሆን እኮ አብረን ስንኖረው የነበረው ነገር ነው። እሺ አብራሩ ባኮት። የት መቼ ነው አማራ ገዢ የነበረው? መቼ ነው የጨቆነው? ምንድነውስ የሰራው የሚለውን ያብራሩን። ኦኬ የሚጀምረው ከአጼ ምኒልክ ወረራ ነው። ደቡባዊውን የኢትዮጵያ ክፍል አሁን በሌላ ሲተዳደሩ የነበሩትን ሌላ ቋንቋ የነበራቸውን በሌላ መንግስት ስር የነበሩትን በወረራ ከያዙበት ጊዜ ጀምሮ ነው የሚጀምረው። ያ ወረራ አንደኛ የመሬት ነጠቃ ነበረው። መሬት ከባለቤቶቹ ተወስደው ለመልከኞች ለነፍጠኞች ተከፋፍሏል። መሬቱ ብቻ አይደለም፣ በመሬቱ ላይ ያሉት ደግሞ ሰራተኞች ሆነው ተከፋፍሏል። ይሄ በመዝገብ ላይ ያለ ነው። ይሄ በሚያከራክር ነገር አይደለም። አንድ እንግዲህ ይሄ የኢኮኖሚ መሰረት የሆነው መሬት ተነጥቋል። ከተነጠቀ በኋላ በሌላ ተሰርቶ በራሱ መሬት ላይ ገባር ሆኖ ይሄ የገባር ሲስተም ይባላል። በገባር ሲስተም ይኖር ነበር። ይሄ የኢኮኖሚ ጉዳዩ ነው። ከዛ ላይ ደግሞ በኢኮኖሚ መሰረቱ በሚሆንበት ጊዜ በዛ ከአማራውስ ቢሆን በሰዓቱ ይገብራን ነበር ወይ በኃይል አጼው ሲያስገብሩ እሱስ መች ተረፈ ለማለት ነው። አማራ እንደ የተለያየ መሬት ስሪት ነው የነበረው። አማራ ባለ መሬት ሆኖ ነበር ከላይ ነበረው። መሬቱን ከየገበሬ የተነጠቀበት ጊዜ የለም። ገባር ማለት ከነማንነቱ መሬት የለውም፣ መሬቱን ተነጥቋል። ግብር ብቻ አይደለም፣ በተለያየ መሰረት እርቦ ለባለባቱ ይከፍላል። በተለያየ መንገድ ነው ደግሞ የሚከፍለው። በዓል ቀን የምን እያለ ብዙ እስከ 30-40 የሚሆኑ አይነት ግብሮችን ለባለባቱም ለመንግስትም ለሌሎችም ለሚጠሩት ሰዎች ሁሉ የሚከፍልበት ነው ጉዳዩ። ግብር ገባር ማለት እኮ ግብር ከፋይ ማለት ብቻ አይደለም። እሱን ብቻ አይደለም ማየት ያለብን፣ ፖለቲካውና ኢኮኖሚውና ባህሉን ሁሉ ጠቅለል አድርገን ነው ማየት ያለብን። ስለ ኢኮኖሚ ስለ መሬት ያነሳው ስለ ኢኮኖሚ ጉዳይ ነው። የኢኮኖሚ ነፃነት ያልነበረው ነገር ግን ለሌላው ብቻ ጉልበቱን እየሸጠ የሚኖር ገባር ነው እዚህ የነበረው፣ ይሄ ሰርፍ የሚባለው። ሁለተኛ በፖለቲካ በኩል አስተዳዳሪዎች መጀመሪያ ላይ በተለይ ግዛቱ በወረራ ከተያዘ በኋላ አስተዳዳሪዎች ሆነው የተሾሙት
የወረራው መሪዎች የነበሩ ጀነራሎች ናቸው እዛው አስተዳዳሪ ሆነው የቀሩት። ስለዚህ አስተዳደሩ ራሱ በፖለቲካ አስተዳደር ይሁን በህግ አስተዳደር ይሁን በዳኝነት ይሁን ይህንን የበላይ የነበራቸው የአማራ የገዢ መደብ አባሎች ናቸው። ይሄ አልፎ አልፎ በጎጃምም ይታያል። ስለዚህ የፖለቲካዊ የበላይነት ነበረው። ዳኝነት ላይ ህዝቡ በማያውቀው ቋንቋ ነው የሚዳኘው የነበረው ትርጁማን እያስቆመ። ገዢው መደብ አማራ ነበረ ጨቋኝ ነበረ የሚለውን እንመንና አማራ ከነበረ ለአማራ ምንድን ነው የተለየ ነገር የሆነለት ነገር ይዘርዝሩስ? ለገዢ መደቡ ነው። ገባኝ። ለገዢ መደቡ ነበረ። ከዛ ህዝቡ ምን አገኘ ነው? ህዝቡ አንድ ነገር ማግኘት ነበረበት። ህዝቡ የሚያገኘው ይሄ ዲፎልት ጉዳይ ነው። ለምሳሌ አማርኛ ቋንቋ ካልተናገርሽ በመንግስት መስሪያ ቤት መስራት አትችልም። አማርኛ ቋንቋን የአማራ ማን አረገው? ቋንቋውን ካልተማርሽ ቋንቋውን ይቻላል። ማን አረገው? የአማራ ማን አረገው? የኢትዮጵያ ብሔራዊ ቋንቋ አይደለም እንዴ? እኮ ካልተማርሽ በስተቀር ከቤት ውስጥ አንድ ሰው ቤት ውስጥ ተምሮ ይወጣል። ሌላው ግን ትምህርት ቤት ሄዶ ይማረዋል። ሁለተኛ ቋንቋ አድርጎ ሶስተኛ ቋንቋ አድርጎ ይሄን ያብራሩ። አማርኛ ቋንቋን የአማራ ማን አረገው? የኢትዮጵያ ብሔራዊ ቋንቋ አይደለም ወይ? ኢትዮጵያዊ ብሔራዊ ቋንቋ ቢሆን እያንዳንዱ ሰው መማር ያለበት አለ፣ ሳይማር የሚያውቀው ደግሞ አለ። ይሄ ራሱ ገና ከመጀመሪያው መበላለጥን ያመጣል። የብሔራዊ ቋንቋ እኔ መልሴን አላገኘሁም። ማን ነው የአማራ ያረገው አማርኛ ቋንቋን? የገዢው መደብ የኢትዮጵያ ውስጥ የነበረው የአጼዎቹ የገዢው መደብ አማርኛን የኢትዮጵያ ቋንቋ አደረገው። ስለዚህ ቋንቋውን ገና ከቤታቸው ማስረጃውን ያቅርቡ ባኩ። የምን ማስረጃ? አሁን በሚሉት ጉዳይ ላይ ዮሐንስ ጊዜ ጀምሮ አማርኛ የኢትዮጵያ ቋንቋ እየሆነ መጣ። ምን ታሪኩን የኢትዮጵያ ቋንቋ እኮ ታዲያ የአማራ ማን አረገው ነው እኮ የአማራ ማን አረገው ነው። ግዕዝ ለምሳሌ ኢትዮጵያ በተጣወቀባቸው ቋንቋዎቿ ንግግሮቿ አሁን ላይ እንደውም እየሞተ መጣ እንዴ። ግዕዝ ማን ነው? የኛ ነው። የኔም የርሱም ኢትዮጵያውያን ነው። ጥያቄው ትክክል አይደለም። መርሱ ነው እንጂ ትክክል አይደለም። ፕሮፌሰር ጥያቄው ማን አደረገው? ስለዚህ ማስረጃ አቅርብ ነው የምትይኝ። አሁን መዝገብ ቤት ውስጥ እንዳለው አይነት ነገር አድርገሽ መዝገብ ቤቱ መዝዤ ይሄውና ማስረጃው እንደለሽ የምንናገረው በመስማማት ነው። መሰረታዊ መስማማት እናደርጋለን። በዚህ ሀገር ውስጥ በአጼ ጊዜ ውስጥ የአማርኛን ቋንቋ የኢትዮጵያ ቋንቋ የማድረግ በትምህርት ቤቶች፣ በጋዜጦች፣ በሚዲያ በኩል በተለያዩ ተቋማት በኩል ይሄ ቋንቋ የሁሉም ቋንቋ እንዲሆን ሲደረግ እንደነበረ እያወቅን እገሌ ነው ያደረገው ወይም ማስረጃው የት ነው ብሎ የሚጠየቀው ጥያቄ ትክክል ጥያቄ አይደለም። ምክንያቱም ይሄን ታሪክ እናውቀዋለን። ይሄንን የሚክድ እኮ የለም። ይሄንን የሚክድ የለም። ቋንቋ መግባቢያ ነው። ቋንቋ መጣያ ነው እንዴ? መግባቢያ ነው። የከሌ ነው ምን ግባባት አብዛኛው ማህበረሰብ ማጆሪቲው የሚግባባበት ከሆነ ቋንቋው እያደገ ይመጣል። የማይግባባበት ደግሞ ሰው የማይነገርበት ከሆነ ደግሞ ቋንቋ ይሞታል ብዬ ነው። እርስዎ የሚያምኑት አማርኛ የአማራ ቋንቋ ነው፣ በኃይል አጼዎቹ ያስከበሩት ቋንቋ ነው የሚሉት? አማርኛ ቋንቋ የአማራ ቋንቋ ነው። የኢትዮጵያ ቋንቋ አይደለም። የኢትዮጵያ ቋንቋ ኢትዮጵያኛ ነው የሚሆነው። እንደሱ አይነት ቋንቋ የለም። ግን ተመራማሪዎች ስለ አማራ ሲናገሩ አማራ በሰዓቱ ሲባል የነበረው ያኔ እንደውም ፕሮፌሰር ናቸው። በዚህ ላይ ፕሮፌሰር መስፍን ወልደማርያም ናቸው በዚህ ላይ ምርምር ያደረጉት። አማራ የሚባል የለም እንደው ክርስቲያን ለማለት የተፈጠረ ነገር እንጂ እንደዛ የሚባል ነገር አልነበረም ብለው ነው እሳቸው መከራከሪያ የሚያቀርቡት። አንደኛ ፕሮፌሰር መስፍን የቋንቋ ጥናት ቋንቋ አዋቂ አይደለም፣ ጂኦግራፊ ነው የተማሩት እሳቸው። ለማንኛውም ግን እንደምናገረው ስለ አማራና ስለ አማርኛ ነው። ቋንቋ ለተወለደው ሰው እዛ ውስጥ ለተወለደው ሰው አድቫንቴጅ ይሰጠዋል። አንዳንድ ሌላ ቋንቋውን የማያውቀው ሰው የማያገኘውን አድቫንቴጅ ይሰጠዋል። ይሄ የምንከራከርበት ነገር አይደለም። ይሄ በትምህርትም በምርምርም የተደገፈ ጉዳይ ነው። ልክ ነጭ መሆን በአንዳንድ ለምሳሌ በአሜሪካን ሀገር ነጭ መሆን ገና እንደዛ መወለዱ አድቫንቴጅ እንደሚሰጠው ይሄም ቋንቋ ለአንዳንዱ አድቫንቴጅ ይሰጣል። ከዚህ ጥያቄ እንውጣና በቤንሻንጉል በኦሮሞ ቦታውን ተነጥቋል የሚል ጥናት ደግሞ አምጥተዋል አይደለ? ነው አላመጡም? ማን? እርስዎ ሰንቀሌን አንስተዋል።
የት ላይ ቪዲዮ ተቆርጦ ስለቀረ ነው እንጂ እኛ ላይ ያመኑበት ቪዲዮ አለኝ አሁን አውጪ ካሉኝ አወጣለሁ ከዚህ ጋር ከፈቀዱ ይሄኛው የእንትን ጉዳይ ነው ጥናቱን በወለጋ አካባቢ ያካሂዱት ተሰማታን እዚህ አንደጋግረሻል ነጋሶንም አስተናግረሻል አናነገር ወይም ነጋሶ ስለ ነጋሶ ዶክተር ነጋሶ እንደዚህ እሳቸው የጻፉት አለ ከሳቸው ውጪም ደግሞ በዛ ላይ ጥናት ያደረጉ የቢኤ ደረጃ ጥናት ያደረጉ አሉ እኔ አሁን የቢኤ ጥናት ነው ያደረኩት እኔ ያጠናሁት በኢዴሳ ሸለቆ ውስጥ ስለሚገኙ ማኦ ሳይና ሳይ ገበጦ የሚባሉ አሉ የነሱን ከአሁን ካሉት ኦሮሞዎች ጋራ ያለውን ጥናት ነው እኔ ያቀረብኩት ከዛ የቀደመውን ግን ከኔ የቀደመ ያንን ጠለቅ ያለ ጥናት ያደረጉት እንደዚህ በዛ አካባቢ ያለ ደግሞ በኦሮሞ የአፈ ታሪክ ነው የሚባለው ኦራል ትራዲሽን ውስጥ ከኛ በፊት እኛ እዚህ መምጣታችን በፊት ዲስፐርስድ የነበሩ ሰዎች ነበሩ ኦሮም ድሮ ይሏቸዋል እናንተ ጉሙዝ ብትሏቸው እኔ ጉሙዝ የሚባል ነገር አልጻፍኩኝም ጉሙዝ ብትላቸው ትችላላችሁ ከነሱ በፊት ግን በሰፊው ተበትነው የነበሩ ሰዎች እንደነበሩ የታወቀ ነው ስለ ጉሙዝ ነው የሚባል በጽሁፍ ደረጃ ነው ያለው እኔ እንዳልኩት የኔ ጥናት የሚያመለክተው በነቀምትና በግንቢ መካከል ያለው የኢዴሳ ሸለቆ አለ በእነዚህ ሁለቱ ህዝቦች በሃይላንድ ላይ ያሉት ኦሮሞዎችና በዚህ ሸለቆ ውስጥ የነበሩት የሶስት ጎሳዎች ያሉበት ወይም ደግሞ ሰዎች ያሉበት ስለ ግንኙነታቸው ነው ግንኙነታቸው ቀድሞ ጥል ላይ ተመሰረተ ነበር ነገር ግን በንግድ በሌሎችም ጉዳዮች አንድነትን ፈጥረው አብረው የሚኖሩ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት ዲሞክራሲ ማለት የህዝብ አስተዳደር ሰፍኗል ብሎ የሚናገር ሰው ህልመኛ ነው ህልም ውስጥ ነው ያለነው እዛ ከሆነ አሁን ተስፋ ነው ያለን ከአምባገነን ስርዓት ወደ ዲሞክራሲ ለመሸጋገር ተስፋ ነበረን እሱ ትንድ ብሎታል ወይም ዲሞክራሲ በስቶበታል የሚል እዚህ ሀገር ውስጥ ያለ ሰው አይደለም እዚህ ዓለም ውስጥ ያለ ሰው አይደለም ወደ ዲሞክራሲ አልደረስንም ማንንም አይለው የህዝብ ድምጽ አልተሰማም እስካሁን ድረስ ሲደረጉ የነበሩት ምርጫዎች የህዝብ ድምጽ የተሰማበት አይደለም ስለዚህ ምን ለማለት ፈልገው ነው ባኮ በጥሩ አማርኛ ስቴተንት ነው ይሄ አማርኛ ነው አማርኛ ነው ግን በደንብ ሰፊ ያርገው ተንተን ያርጉት ምን ለማለት ፈልገው ነው ተመልካቾችም ግራ እንዳይገባቸው ኦኬ መጀመሪያ ስለ አካሄዱን እንናገር ዲሞክራሲ የለም ነው በመጀመሪያ የተነሳንበት አዎ የህዝብ ድምጽ አልተሰጠም የህዝብ ድምጽ ተሰምቶበት አይታወቅም ስለምንድን ነው የምንናገረው ኢትዮጵያ ውስጥ የህዝብ ድምጽ ተሰጥቷል የህዝብ ድምጽ ማለት በምንድን ነው በምርጫ ነው ሁለት አይነት አለ አንደኛ መሳተፍ ነው ሊሆን ባሉ ነገሮች ላይ የህዝብ መሳተፍ አለ ይሄን ደግሞ የኢትዮጵያ ህገ መንግስትም ይደግፈዋል ግን አልተደረገም እስካሁን ድረስ ፖሊሲን ራሱ በማውጣት ብቻ ሳይሆን ፖሊሲው ምን መሆን እንዳለበት ህዝብ መሳተፍ አለበት ህዝብ በአካባቢው እየተወያየ አይደለም ህዝብ በከተማው ስለ ለውጡና ስለ ለውጡ ግስጋሴ ሐሳቡን እየሰጠ አይደለም መጨረሻ ላይ ደግሞ ነፃ የሆነ ገለልተኛ የሆነ ያው ከአሜሪካ ስለመጡ እንግዲህ ድንገት እንግዳው ነው ብዬ ነው ዳገሩ ማስበው ማለት ዳገሩ እንግዳው ነው ብዬ ነው እኔ ማስበው ጠቅላይ ሚኒስትሩ እኮ ያሉበትና ያላወያዩበት ቦታ የለም ከትግራይ ጀምሮ ከዛ ውጪ ህዝቡ በሰላማዊ ሰልፍ ስም እየወጣ የፈለገውን እኮ እያደረገ ነው ህዝቡ ከዚህ በላይ ምን ይሆናል
ሐሳቡን እየሰጠ ነው ግን ነው በምን ጉዳይ ላይ ህዝቡ ሐሳቡን ሰጥቷል ማለት አንድ ነገር ነው እየተወያየበት ነው ማለት ግን የህዝብ ሐሳብ ተቀብሎ ስራ ላይ መዋል አለበት የኢትዮጵያ ህዝብ ይሄ ባለፈው ጊዜ አመጹ ጊዜ አመጽን ያካሄደው ይሄ ስላልተደረገ ነው አሁን ዋናው ነገር እንዴ ነው መሆን ያለበት ህዝብ ሄዶ ተነጋገረ ማለት ማን ነው እዛ ይገባው እዛ የተነጋገረው ማን ነው ከዛ ሐሳቡ ተወስዶ በፖሊሲ ላይ ተንጸባረቀ ወይ በፖሊሲ ላይ ተንጸባረቀ ወይ የተደረገው ነገር ለህዝቡ ድምጹን የተሰጠበት እየጮኸ ያለበት ስራ ላይ ዋለ ወይ ቆያ ያወሳስቡ ፕሮፌሰር ወደዚህ ነው ወደዛ አይጠላልፉ እንጂ አንዴ መጀመሪያ ያነሱ ያሉት እኮ ህዝቡ መቼ ተወያየ ያሉ ህዝቡ እየተወያየ ነው ተቋማቶች ፈርሰዋል ወይም ተቋማቶች አልተገነቡም አንድ ነገር ነው ህዝቡ ግን እየተወያየ ነው የህዝብ ድምጽ ተሰማ ማለት አሁን የህዝብ ድምጽ ተሰማ ማለት ህዝብ የሚናገረው ነገር ተሰምቶ ስራ ላይ ዋለ ማለት ነው ያ ነው የህዝብ ድምጽ ተሰምቷል የሚባልበት ስንት ቀን ነው ፓርላማ ራሱ የህዝቡን የሚወክላቸውን ሰዎች አሁን ስለ ጠቅላይ ሚኒስትር ተናገርሽ ጠቅላይ ሚኒስትሩ ምናልባት በኢትዮጵያ ውስጥ የተለያየ ቦታ ሄደው ሊሆን ይችላል ነገር ግን የፓርላማ ውስጥ ተወካዮች እያንዳንዱ ተወካይ የገዛ ራሱ ህዝብ ጋር እየሄደ የህዝቡን ድምጽ እየሰማበት ያለበት ስሞታ የሰማበት ቦታ አለ ይሄ እኮ ሽግግር ነው ፕሮፌሰር ይሄ ሽግግር አይደል እንደገና ታላቅ ምርጫ ይተበቃል ከምርጫው በኋላ የሚሰሩ የቢስራዎችን አሁን ላይ አምጥቶ እንደው ምንም ነገር እንዳልተሰራ ማድረግማ ሌላ የፖለቲካ ትርፍ ነው ይሄ እኮ ሽግግር ነው ከዚህ በላይ ምን ይተበቅ ነበር እስቲ ንገሩኝ አንደኛ የህዝብ ድምጽ የሚሰማው የምርጫ ካርድ ተጠቅመው የራሱን ተወካዮች ሲመርጥ ነው አሁን ግን ለጊዜ ስብሰባ በሽግግር ውስጥ ስላለን ቀድሞ የነበረው የኢህአዴግ መንግስት የጨቋኙ መንግስት የአምባገነኑ መንግስት እዛን ጊዜ ተመረጡ የተባሉ ሰዎች ናቸው ፓርላማ ውስጥ ያሉት ነገር ግን በህዝብ ግፊት የህዝብን ድምጽ እንዲሰሙ ተደርጓል ስለ ጠቅላይ ሚኒስትር አይደለም እናወራ አሁን እሳቸው አጋሮ ላይ ሄደው አንድ ተወካይ ሊያነጋግሩም ይችላሉ የህዝብ ተወካዮች ግን በህዝባቸው ዘንድ እየሄዱ ህዝቡን እያወያዩ የህዝቡን ስሞታ ሰምተው ወደ ፓርላማው አምጥተው ስራ ላይ እንዲውል አያደርጉትም የህዝብ ድምጽ አይሰማም እዛ ላይ መሰማት ያለበት በዛ መልክ ነው ህዝቦች ይጮሃሉ ሌሎች ቴሌቪዥኖችን ታይ እንደሆነ አላቅም እዛ ላይ ይሄ ነገር አልተሰማም ብለው በኦሮሚያ ጨፌ ላይም ብዙዎች ይናገራሉ ስለዚህ ጉዳይ ነገር ግን ህዝቡን ስለ ሽግግሩ ጉዳይ እያወያዩት አይደለም ሽግግሩ በመሲህ የሚመራ አይደለም ሽግግሩ በህዝብ የሚመራ ነው መሆን ያለበት በዛ ደረጃ በሚያስፈልገው ደረጃ ውይይት እየተደረገ አይደለም ብሔራዊ ውይይትም እየተደረገ አይደለም ጉዳዩ እኮ አንድ መንግስት ባለስልጣን ሄዶ ከህዝብ ጋራ በቴሌቪዥን ካሜራ ፊት ለፊት ቆሞ ተናግሯል አይደለም ጉዳዩ ህዝብ ራሱ ተናግሮ የተናገረው ነገር ደግሞ ውሳኔ ደረጃ ላይ ሲቀርብ የህዝብ ድምጽ ተሰምቷል እኔ ግን እየጠየቅኩ ያለሁት ሽግግሩ ከዚህ በላይ መሄድ ይገባዋል ሽግግሩ አልሄደም ሽግግሩ የሄደም አይደለም ምንድነው ከሽግግሩ ተጠበቀው ይሄን ይተንትሩ መጀመሪያ ጥያቄ ጠየቅሽው አለ እሺ ሽግግሩ ዲሞክራሲያዊ በሆነ አሰራር ወደ ዲሞክራሲ ስርዓት መሻገር ነው ይሄ የሽግግር ጊዜ ስራ አይደለም ነው የምትይው አንቺ ህዝብን ሰምቶ የህዝብን ሐሳብ ተቀብሎ ስራ ላይ ማዋል ሽግግር ጊዜ ወደ ከሽግግር ጊዜ በኋላ ነው የምትይው እኔ የምለው እሱ ራሱ ነው ሽግግር ነው የምልሽ ህዝብን የተወካዮቹ ስራቸው የህዝብ ተወካዮች ናቸው አንዱ በፓርላማ ውስጥ ያለው ህዝብን ወክሎ ነው ያለው ያ ሰው ወደ ኋላ ሄዶ ቀድሞ የነበረው የፓርቲ ተሿሚ ሳይሆን የህዝብ ተወካይ መሆኑ እሱ ነው ለውጥ እሱ ነው ሽግግር ዲሞክራሲ ከሆነን በኋላ አይደለም ዲሞክራሲ አሰራሮችን የምንለማመደው ካሁን ጀምሮ ነው እነሱ እየተደረጉ አይደሉም ሽግግር ላይ ነው ያለነው እሱ ሌላ ጉዳይ ነው አሁን ሽግግር ላይ አይደለም ሌላ ጉዳይ እንዴት ዋናው ጉዳይ ነው አሁን ሽግግር ላይ አይደለም አንዳንድ ለውጦች ተደርገዋል አሁን ግን ሽግግሩ ችግር እንደገጠመው ነው አንቺ እንዳው ከሚዲያ እንደመሰማው እንዳልሽው ሁሉ በጋዜጦችም በሬዲዮችም የምትሰማው ሽግግሩ እየቀጠለ እንደሌለ ነው ይህ ሽግግር ከመጀመሪያው ነው ስትራቴጂክ ስህተቶች ተደርገውበታል የታክቲክ ስህተቶችም ተደርገውበታል በዛ ምክንያት በተለያየ ቦታዎች ግጭትም የተፈጠሩበት ሁኔታ አለ ጨረስኩ ከሽግግሩ ከዚህ በላይ ይተበቀ ነበር ወይ ነው እሺ ወደ ሌላ ጥያቄ እሱን እንሂድበት ከፈለኩ ወደ ሌላ ጥያቄ እንሂድና ያው አልመለሱም አልፈለጉም በሚለው የትኛው ጥያቄሽ
የሽግግር እኮ ከዚህ በላይ ይጠበቅ ነበር ወይ? አዎ ከዚህ በላይ ይጠበቅ ነበር በጣም። እሺ እንግዲህ እሱን ከፈለግሽ እንናገር። እሺ ስለ ሽግግሩ አዎ ምን እንደሚጠበቅበት ሽግግሩ ይንገሩ። አንደኛ የምርጫ ህጉ ቀደም ብሎ ወጥቶ የምርጫ ቦርድ ህጉ ቀደም ብሎ ወጥቶ ከዛ በኋላ ነው የፓርቲ ምዝገባ ምናምን ሁሉ መደረግ የነበረበት። እስካሁን ድረስ አልወጣም። የጸጥታ ክፍሉ ከፍተኛ በተለይ የፍርድ ቤቱ ሪፎርም በከፍተኛ ፍጥነት እየተሰራ ምክንያቱም የሚያስፈልግበት ምክንያት ምንድነው? ምርጫ ከተደረገ በኋላ የምርጫ ዲስፒዩት ቢኖር የሚፈታው ፍርድ ቤት ነው። ፍርድ ቤት አሁን የህዝብ ተአማኒነት የለውም። የህዝብ ተአማኒነት እንዲኖር ይሄ ስራ ቀደም ብሎ ተሰርቶ አንድ ዓመት ነው የቀረን በዚህ ጉዳይ ላይ። እስካሁን ድረስ የምርጫው ህግ ተሻሽሎ አልወጣም። እስካሁን ድረስ የምርጫ ቦርድ ህግ ተሻሽሎ አልወጣም። እስካሁን ድረስ አፋኝ የሚባሉ ህጎች አልተቀለበሱም። ይሄ አንድ የመጀመሪያው ስራ ነው። ሁለተኛው ሪፎርም የሚባለው ነገር እዚህ ሪፎርም አድርጌያለሁ እዛ ሪፎርም አድርጌያለሁ ሳይሆን በተቀናጀ መልኩ አፋኝ ያሉት ምንድነው ፕሮፌሰር? ለምሳሌ የጸረ ሽብር፣ የበጎ አድራጎት፣ የፕሬስ እነዚህ አፋኝ የሚባሉ ህጎች ነው የነበሩት። እስካሁን ድረስ አልተቀለበሱም። መሬት ላይ ያሉ እነሱ በህግ ላይ አሉ። በህግ ላይ ይኖሩ መሬት ላይ አሉ። በህግ ላይ አሉ። በህግ ውስጥ ነው ያሉት። በህግ ላይ አሉ። በጸረ ሽብር ደግሞ አሁንም የሚከሰሱ አሉ። አሁንም ድረስ በጸረ ሽብር ህጉ ተከሰው ፍርድ ቤት ጊዜያቸውን እየጠበቁ ያሉ ሰዎች አሉ። አሁንም መሬት ላይ አሉ ማለት ህግ ከህግ ላይ እስካሉ ድረስ የሀገሩ ህግ ናቸው። ከህግ እስካልተሻሩ ድረስ የሀገሩ ህግ ናቸው። እነሱ እንዲሻሩ ታዲያ አሁን ጥያቄ ጠየቅሽኝ ስለ ሽግግር ነው። እንዴት አድርገው አይ እችን ነገር እንዴ ከጀመረው ተድምተው የርቀቋት እንዴት የጸረ ሽብር ህጉ ሊሻሻል ይችላል? በፊት ላይ ጸረ ሽብር ተብሎ ማንም ሰው የሚታሰርበት ሁኔታ ተሻሽሏል። መሬት ላይ የለም። ሰዎች በሐሳባቸው ምክንያት አይታሰሩም። አሁን ላይ ይሄን ለምን አታስባለህ? ይሄን ለምን ታረጋለህ? ግን እንደ ሀገር ይታሰራሉ። እንዴት ይታሰራ? አሁን እንኳን የኦነግ አመለካከት አለ እየተባለ የሚታሰር አለ በምዕራባዊ የኢትዮጵያ ክፍል። ማን ነው እስቲ ንገሩኝ። ዝርዝሩን ሌላ ቀን አመጣልሻለሁ። ዝርዝር ከሌለ ያለ ማስረጃ ተደምሞ ነው ሚዲያ ማስረጃ ይዘና አላልሽኝም ስለዚህ ጉዳይ እርሶ ነው ተቋው ኖ ይሻል ሉክ ማስረጃ አይደል የፈለግሽው? ዝርዝር አይደል የፈለግሽው? እሱን ከፈለግሽ እኔ ዝርዝሩን አቀርብልሻለሁ። ይዤ እንደመጣ ግን አልነገርሽኝም። በሐሳባቸው ምክንያት የታሰሩ አሉ። ማስረጃ ካላቀረቡ ምንም እንደ ዝም ብሎ ለመክሰስ ብቻ እንደሆነ እኔ ተከስሼ አይደለም የመጣሁት። ይቅርታ እኔ ተከስሼ አይደለም የመጣሁት። ማስረጃ ማምጣት ነበር አንድ ጊዜ እኔ ተከስሼ ወይ ፕሮፌሰር ቆይ አንዴ ሰዎች በፊት ላይ ይሄን ያስቡ ነበር። ይሄን ለምን ጻፉ ተብለው ይታሰሩ ነበር አይደለ? ውሸት ነው እንዴ? ሰዎች ለምን ይሄን ጻፉ፣ ለምን በጋዜጣ ላይ ይሄን ተናገሩ፣ ለምን በፌስቡክ ገጻቸው ይሄን ተናገሩ ብለው ይታሰሩ ነበር። አሁን አይታሰሩም። እንደ ህግ ግን ለምን ነው የታሰሩት? እዚህ አዲስ አበባ የኦነግ መሪዎች የሚባሉት ማን ናቸው? እነሱ የማዕከላዊ ኮሚቴ መሪዎቹ እነ ጀበይሳ እነ ቡሊ ለምን ነው የታሰሩት? ታስረው በጊዜ እሱን በመናቃል ነው እንግዲህ መንግስት የራሱ ቆይ አይደለማ ሰው በሐሳባቸው አይታሰሩም ነው። በሽብር ግን አሁን ልመጣለት ነው። ለምሳሌ መንግስት በሰኔ 16 እንውሰድ። ለምሳሌ ሰኔ 16 በህዝባዊ ስብሰባ ላይ ወይም ደግሞ ለጠቅላይ ሚኒስትሩ ድጋፍ በተደረገበት ጊዜ ቦምብ ፈንድቶ ነበር። በዛ ፈንድተዋል ተብለው የተጠረጠሩ ሰዎች ይታሰራሉ። ከሀገር ሽብርም ስለሆነ ቦምብ ይዞ መገኘትና አጥፊ መሳሪያዎችን ይዞ መንቀሳቀስ ምንም ህጉም እንኳን ባይኖር እኔና እርሶም ቢሆን ወስደን ለፖሊስ ምን ሰጥበት ሁኔታ አገር የሚያፈርስ ነገር ካለ ከዛ ውጪ ግን መሬት ላይ ሰዎች ልክ እንደድሮ በሐሳባቸው በጽሁፋቸው በንግግራቸው እየታሰሩ አይደለም። እኔና እርሶም እኮ እየታሰረን አይደለም። ድሮ ቢሆን እዚቹ መሀል አዲስ አበባ ላይ ቁጭ ብለን በዚህ ምልክ መንግስትን እንተች ነበር ወይ የሚለው ነው። ይቀጥሉ እርሶ። anyway እየዘረዘሩ ስለ ሽግግር ከሆነ ምን እናገራለን? አሁንም ያቆሙት ማከል ዞር ያልሽ ወደ ሌላ ቦታ እየገባሽ ነው። ያው ምን ላርግ ሚዲያ ነው እንግዲህ አንድ ከተጣመመ በጣም ከባድ ነው ብዬ ነው እዛችሁ ማስጠቂያ ያስተካከልኩት ነው። ያፋኝ ህጎቹ አሁንም በመጽሐፉ ላይ አሉ እስካሉ ድረስ አሁን አንቺ እስከ ማስረጃ የሰውን ዝርዝርም ሰጠሁሽ። የሀገሩ ህግ እስካልተሻረ ድረስ የሀገሩ ህግ ነው። መንግስት በፈለገበት ጊዜ ሊጠቀምበት ይችላል ማለት ነው። አሁን ምድር ላይ አለ የሚባለው ሌላ ጉዳይ ነው። እሱ እንዴት ይሻራል?